1 2 3 እና ይሄንን ይመስላል ማለት ነው። ሀዋይቦችዬ በጣም ወዳችኋለሁኝ፣ በጣም አከብራችኋለሁኝ። እድግ በሉልኝ፣ አሳድጉኝ እላችኋለሁኝ። እንግዲህ ሰው ባለው ነው ማለት ነው። ሰው ትንሽም ብትሆን ያለችንን በቃ በቤታችን ሆነን እንደዚህ ከተደሰት በጣም ደስ ይላል ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። የቻናሌ ቤተሰቦቹ ናችሁ፣ ፈቅዳችሁ ወዳችሁ ስለምትከታተሉኝ ማለት ነው። በነገራችን ላይ እውነት ለመናገር እኛ ለኛ እንቋቋም፣ እኛ ለኛ እንዋዋል እላችኋለሁ። እንዋዋል ስላችሁ በቃ በአካባቢያችን የዩቲዩብ ቻናል እድገት መኖሩን በጣም አስፈላጊ ነው ማለት ነው። ለእናንተም ለእኛም ራሳችን አስፈላጊ ነገር ነው ማለት ነው። ለማንኛቸውም ሰው እርዳታ የሚፈልጉ ብዙ አሉ፣ ብዙ ነገር ያጡ፣ ብዙ ነገር የጎደላቸው ኢንተርቪው የሚደረጉ ፍቃደኛ የሆኑ ማለት ነው። በቃ ነገር ግን እድገት ስላልኖረ በጣም አስቸጋሪ ነው ማለት ነው። እና ብሎጌን ተወደዳችሁት፣ በሌላ ብሎግ ደግሞ እመጣላችኋለሁኝ። በጣም ወዳችኋለሁኝ ሀባይቦችዬ። የኔ ፕሮግራም ይሄን ይመስላል ማለት ነው። ሁሉ ጊዜ ጁምዓ እንደዚህ ፏ ዝንጥ ማለት ማንኛውም ሴት ይፈልጋል ማለት ነው። ሆነስ ለመናገር ያኔ እንዴት ብዬ ራሱ ልገልጽላችሁ አልችልም ማለት ነው። በነገራችን ላይ የኔ ቤተሰቦች በዛኛው ቻናል ያላችሁ አልመጣችሁም ማለት ነው። ወደዚህኛው ቻናሌ ኑ ብያችኋለሁ ማለት ነው። ኢንሻአላህ ሁላችሁም ብትሆኑ ኃይል ነገር ነው። ቀስ በቀስ ደግሞ ትመጣላችሁ ማለት ነው። ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ሐሳባችሁ ይመቸኛል፣ ኮሜንታችሁ ይመቸኛል፣ የምታበረታቱኝ ነገር ይመቸኛል። በተረፈ ያጠፋሁ ካለኝ ይቅርታ አላለሁኝ። የማስተካክለው ነገር ካለ ደግሞ አሁንም አስተካክላለሁኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ አሁን እንኳን ምን ብሎ رايحنا اسمع من أقفش نطلع شنو يا جماعة نو نا رجنينا أما ترى ما الجلباب إيش لبش ترش ከዛውጪ እነዚህ ካሶኒዎች ጅቡቲ ላይ ያሉት በሚቀጥለው ሳምንት ይገባሉ። ወሰኑት ስፖርት አይነት ማሰራት ትችላላችሁ። ዛሬ ካለን ታክስላችኋለሁ። መኪኖቹ 77 መኪኖቹ ብዙ ጊዜ ካሶት ነው የሚወስዳቸው። ካለቁም አለቁ ካሏችኋለሁ። ፈጠሩላቸው ወደ ውሳኔ ገብታችሁ እንጂ ሱመያ ቡና ቁርሳስ እሺ ይሄማ ችላ ከተባለ ከባድ የጤና ችግር ሊያስከትል ይችላል። ሰላም ዶክተር ሞታ ደረገው ነው ሰላም እንዴት ናችሁ? የቻናሌ ቤተሰቦች ጁምዓ ብሎግ ዛሬ ይመስል ነበር ሀዋይቦች። በነገራችን ላይ ማሻአላህ ተባረካላህ ነበር ማለት ነው።
ያኔ እንግዲህ ስለነበረ ለመቀረጽ አልቻልኩኝም ማለት ነው። ይቅርታ ማለያችሁ የሀገራችንን ባህሪ ማንም ሰው ቢሆን የማይረዳ አይኖርም ማለት ነው። ሁላችሁም ትረዳላችሁ ብዬ አስባለሁ። በነገራችን ላይ እንደዚህ ያኔ ቪዲዮ ምናምን በቃ አልተለመደም ማለት ነው። ኢንሻአላህ ደግሞ ሲለመድ ሁሉንም ባንድ ጋር እንሰራለን ማለት ነው። በጣም ብትን ብለን ነበረ። ማሻአላህ ተባረካላህ። በጣም ደስ ይል ነበር ማለት ነው። ሀዋይዎች እንግዲህ ሰው ባለው ነው ማለት ነው። እናንተ ደግሞ ሀገራችሁ ባላችሁ እንደዚህ የምትሆኑበትን ነገር ቃል ጠብቁ ማለት ነው። ኢንሻአላህ ቪዲዮን ከወደዳችሁት ላይክ ሼር እያደረጋችሁ ለብዙ ሰው አድርጉት ማለት ነው። ላይክ ማድረጋችሁን ግን እንዳትረሱ እላችኋለሁ። በጣም እንወዳችኋለሁ። በቃ ልጁም አሸረሸር ያንን ይመስል ነበር። ቢያንስ ያኔ እውነት ለመናገር ሁላችሁም እንድትሆኑ ይሄን ቀን ትመኛላችሁ ማለት ነው። ነገር ግን አንድ ቀን አይቀርም እላችኋለሁ። ኢንሻአላህ ያኔ የተቀደውና ያለው ቀኑ እስከደረሰ ድረስ ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። የበሉበትን ከነሳሰን ከጨረሰ ምንድን ወደ ምንኛው አላማ እንሄዳለን መሰላችሁ? እስኪ ወደ ቡና አረጃ እንኳን ልቅድ ያላችሁ እስኪ ሱስ ይዟችሁ የለመዳችሁ ያስለመድኳችሁን እንትን ማለት አለብኝ አይደል? መተግበር። ስለዚህ ሀባይብችዬ ይሄንን ይመስላል ማለት ነው። ነይወዲሱም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። እንግዲህ የዛሬ ጁሙአ ብሎጌ በጣም ፏብትን ያለ ነበረ ማለት ነው። ማሻአላህ ተባረካላህ አልሐምዱሊላህ ረብል ዓለሚን። በነገራችን ላይ ትንሽ ቆየት ብዬ ደግሞ ሊቭ ላይ ገባለሁኝ። በላይክ እንድትመጡ ፈልጋለሁ ማለት ነው። በስርዓት ያዥ ሱመያ እና ይሄንን ይመስላል ማለት ነው። የዛሬ ሳምንት ውንቡን ባረክሽው ለምን ሮጥሽ ስትሉኝ የነበረው መልስ ልንገራችሁ ማለት ነው። ምክንያቱም በቃ በጣም ቁጥባ ዛን ብሎ ቁጥባ አብቅቶ ልሰገድ ልቆም ነበርና ልጆቹም መስጂድ ሊሄዱ ሲሉ በቃ በጣም ተራውጭ ነበር እና ለዛ ነው ማለት ነው። ንብ እኔም ደግሞ እያለባበስኳቸው ነበር ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ ሻመት እላችኋለሁ። የዛሬ ሳምንት የወደዳችሁትን እንትን ደግሞ ዲቪ ደግሞ ዋጋውን ብላችሁኛል። ዋጋው 3500 ነው በሰዓቱ የተገዛው ማለት ነው። በነገራችን ላይ ከ3 አመት ከ4 አመት 4 አመት ጨርሷል ማለት ነው። ያንስ ወንድ ነው ስጦታ የተገዛልኝ ይያችኋለሁ። እሺ ስጦታ ተወደዳላችሁ አይደል? ማሻአላህ እና ማቅ ስጦታ ያላስደሰተ ቢሆን ምንም ያስደሰተ ነገር አላስብም ማለት ነው። እና ይሄን ይመስላል ማለት ነው። አባይቦች በጣም ነው የሚወደዱት። የዛሬ ደግሞ እንግዲህ ማዘዝ ከፈለጋችሁ ይመስላል ማለት ነው። በቃ ለማታችሁ በዚህ በቁርፍ ጋር